የሚለው መልመጃ 1.1 በባዶ ቦታው ላይ መግባት ያለባቸውን ቁጥሮች ጻፍ ወይም ጻፍ ይላል። እዚህ ጋር እኔ በደንብ 71 76 78 ስንት እየጨመረ አይደለም። እዚህ ጋር 71 ከዛ 76 ሲቀንስ 71 የ5 ልዩነት አለ ማለት 5 እናገኛለን። ስለዚህ ይሄ ፓተርን ስንት ነው? 555 እየጨመረ ይሄዳል ማለት። ስለዚህ ልክ 81 ብሎ ቀጣይ 86 ይሆናል ማለት ነው። እሺ ከዛ 81 5 እንጨምርበት 86 ላይ 5 እንጨምር 91 ማለት ነው። አክቹአሊ እዚህ ጋር መጽሐፍ ተሳስቶ 2 ዳሽ ላደረገ ነው። ስለዚህ ይሄ ዳሽ እንደሌለ አስቡት። ስለዚህ 91 ቢል ገና እንዳይገባችሁ ማለት ነው። ኦኬ እንቀጥል። ለደግሞ ምንድን ነው 13 18 23 ከዛ ዳሽ 33 38። ስለዚህ እዚህ ጋር 13 አለ እዚህ ጋር 18 አለ። እስኪ ልዩነታችን ስንት ነው ማለት ነው? 18 ሲቀር 13 5 ነው አይደል? ስለዚህ የ5 ልዩነት አላቸው ማለት። ስለዚህ 18 ላይ 5 ስንጨምር 23 ላይ 5 ስንጨምር 28 ይሆናል ማለት ነው። የኛው ደን 28 ላይ 5 ስንጨምር 33 ላይ 5 ስንጨምር 38 እያለ ይቀጥላል ማለት ነው። ኦኬ በዚህ መሰረት እንግዲህ የቀሩትን እናንተ ደግሞ በመስራት እስቲ ኮሜንት ላይ ይሄ ሀመር ውሃን እና ምን ሞክሩት። ኦኬ እንቀጥል። ሁለተኛ ጥያቄ ሎሚ አንድን የልብ ወለድ መጽሐፍ በመጀመሪያው ቀን 25 ገጾችን አነበበች። ስንት? አንድን የልብ ወለድ መጽሐፍ በመጀመሪያው ቀን 25 ገጾችን አነበበች። በሁለተኛው ቀን የመጀመሪያውን እጥፍ ስታነብ ያ ማለት 25 ነው። የ25 እጥፍ ስንት ነው? 50 ማለት ነው። በሶስተኛው ቀን የሁለተኛውን ቀን እጥፍ ስታነብ ሁለተኛው ቀን ስንት ብለናል? አሁን 50። ስለዚህ የሁለተኛው ቀን እጥፍ ስታነብ በሶስተኛው 100 አነበበች ነው። ስለዚህ በማንበብ መጽሐፉን አንብባ ጨረሰች። ሎሚ ያነበበችው መጽሐፍ ስንት ነው? ስለዚህ ይሄንን ማድረጋል መጀመሪያ ቀን 25 አነበበች። ኦኬ ቀጠለችና ሁለተኛ ቀን ላይ ደግሞ ምን አደረገች? 25 ሲባዛ ወር ደግሞ 25 ሲባዛ የመጀመሪያ ቀን ወር ደግሞ እጥፍ ስለተባለ በመደመር እንውሰደው። 25 ሲደመር 25 ሆነ ማለት ነው እጥፍ ስለሆነ። ስለዚህ ስንት አነበበች ማለት ነው? በሁለተኛ ቀን 25 ነበር መጀመሪያ 50 አነበበች ማለት ነው። ይሄ ሁለተኛ ቀን። ኦኬ የሶስተኛውን ቀን ደግሞ የሶስተኛ ቀን ምን ታደርጋለህ? የሁለተኛው ቀን እጥፍ አይደለም። ስለዚህ 50 ሲባዛ በሁለት ወር ደግሞ 50 ሲደመር 50 አነበበች ማለት ነው። ስለዚህ 50 ሲደመር 50 ስለዚህ 50 ሲደመር 50 ደግሞ ስንት ይሆናል ማለት ነው? 100። ስለዚህ ይሄ መጽሐፍ 100 ገጾች አሉት ማለት ነው። ስለዚህ የመጀመሪያ ቀን 25 አነበበች። ሁለተኛው ቀን ላይ የመጀመሪያውን እጥፍ አነበበች። ሶስተኛው ቀን ላይ ደግሞ የሁለተኛውን ቀን እጥፍ ስታነብ አጠቃላይ ሎሚ 100 ገጽ ያለውን መጽሐፍ አነበበች ማለት ነው። እሺ የአልጀብራ